ናችሁ? ሰላም ናችሁ ወይ? እንዴት ናችሁ ቤተሰብ? ደህና ናችሁ? ደህና ሰነበታችሁ? እንዴት ናችሁ? ውሎ እንዴት ነው? እንዴት ከረማችሁ? ደህና ናችሁ? አለን ይመስገን። እንግዲህ ያው እንደተለመደው ስራው ለመተን አሁን እራት እየሰራን እንገኛለን። እንግዲህ ዘይት ነው ያደረኩት ዛሬ ሶሲ ሶያ ልሰራ ነው። ሶሲ ሶያ እኔ ለጤና ይጥቀም አይጥቀም አላውቅም፣ ነገር ግን ስለምወድ ሶሲ ሶያ በጣም ወዳለሁ። እሰራለሁ፣ አልፎ አልፎ እሰራለሁ። አሁን ዘይት አድርጌያለሁ። ከዛ ሽንኩርት እናደርጋለን። ከዛ በፊት ግን ሶሲውን እንደዚህ አድርጌ በቀዝቃዛ ውሃ ሳያጠል በመጠኑ አድርጌ መጦታል። አሁን ውሃውን መብዛት የለበትም። እንዴት በምን ልለካ? እኔ በግምት ነው ያረኩት። ዘፍዝፌዋለሁ። በጣም ነው የጣፈጠው። ዘፍዝፌዋለሁ። ውሃ የለውም፣ ምጥጥ አድርጎታል። መብዛት የለበትም። ከበዛ ውስጡ ያለውን እንትን ያጥበውና ይወስደዋል። ስለዚህ እንዳታበዙ፣ አብራችሁን ቆዩ። እንዴት ሰነበታችሁልኝ? ደህና ናችሁ? ሰላም ናችሁ? ደህና ናችሁ? እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን፣ ክብሩ ይስፋ። ውለን ከገባን በሰላም ከገባን ክብሩን ይውሰድ እሱ። እና የምጠብሰው በምን እንደሆነ ታውቃላችሁ? በፒዛ መጋገሪያ፣ በፒዛ መጋገሪያ ነው። አሁን ሽንኩርት፣ የተፈጨ ሽንኩርት አረኩበት። ሽንኩርት እናቁላላለን። ሽንኩርታችን በደንብ ማቁላላት አለብን፣ ብራውን እስከሚሆን ድረስ። ብራውን ከለር እስከሚይዝልን ድረስ የተፈጨ። እኔ ለ3 ቀን ምናምን የሚሆነኝ እየፈጨው ነው የማስቀምጥ ሽንኩርት፣ ምክንያቱም ከስራ ጋር አይመችም። ከቢሮ ወተን ሩጫ ነው፣ ህይወት ሩጫ ነው እና በተወሰነ ቀን ፈጭቼ ለተወሰነ ቀን አስቀምጣለሁ። ይሄው አሁን በፒዛ መጋገሪያ ነው ልጠብሰው ያልኩት። እውነት በጣም ነው የሚጣፍጥ። ሞክሩት እስኪ ዘመዶች። በፒዛ መጋገሪያው ጠብሰዋለሁ። በእንጨት ማማሰያ ነው ማማሰል። ፒዛ መጋገሪያችሁ እንዳይጎዳ እንዳይላጥ። የኔ የመጀመሪያው የድሮ ፒዛ መጋገሪያ ነው። ወደ 10 ምናምን አመት ሆኖታል። ታምናላችሁ? ታምናላችሁ? 10 ወይ 11 አመት እንደመጣ ነው። ባዛር ላይ ነው የገዛ ነው። ይሄን ፒዛ መጋገሪያ የሸጥክልኝ ገንዘብ ይባረክ። በጣም ለምኖት ነበረ እንዲገዛ፣ አስገድዶት ማለት ነው የገዛው። እና ምርጥ ዕቃ ነው ያስኩት ምናምን ብሎ በቃ ባዛር ሊዘጋ ነው ይሄ ነገር ምናምን፣ እውነት እንደው ይቆጫቸዋል ምናምን ብሎ ፒዛ መጋገሪያና ጁስ መፍጫ አንድ ላይ ነው የሸጠልኝ። እውነት ገንዘብህን ይባርከው። ምርጥ ዕቃ ነው የሸጠልኝ። አሪፍ ዕቃ ነው እስካሁን አለ። ከዛ ቅመም እናደርጋለን። ቅመሞቼ ይሄ የስጋ መጥበሻ ነው። መጀመሪያ ብናደርገው ይመረጣል። ወይ ሽታው በስመ አብ ልነግራችሁ አልችልም። የሆነ ሽታው እንዲህ እሳት ሲበዛባችሁ መዳን። አሁን ብራውን ሆኗል ሽንኩርቱ። ሉክ
ይሄንን በነገራችን ላይ እኔ ከእንጀራ ውጭ በማንኪያ ራሱ በላዋለሁ። በጣም ነው የምወደው። ከዛ ደግሞ የተወሰነ ቁንዶ በርበሬ ነገር እንደዚህ እናደርግበታለን። ቁንዶ በርበሬ ነገር እኔ እቃ በጣም ኢንቴንሲቭ ያስጠላኛል፣ አልወድም። እንዲህ ስሰራ አውጥቼ ከኪችኑ ከዛ ይደብረኛል። ይኸውላችሁ ምንድን ነው ቤታን ሰርታችሁ ሞክሩ። የማይወዱ ሰዎች አሉ። እኔ በእርግጥ አሁን ቅርብ ጊዜ ነው አሰራሩን ካወቅኩ በኋላ ነው የወደድኩት እንጂ አልወደውም ነበር። ግን አሰራሩን እነዚህ ሶሲ እንትኖች ኤጀንቶች ምናምን የሉም መንገድ ላይ የሚያስተዋውቁት እየሰሩ አሳዩኝ ጠየኳቸው። እኔ ግን ስራ አይጠፍጠኝም ምንድን ነው ምናምን ስላቸው አይ እናንተ በብዛት ውሃ አድርጋችሁ ስለምትዘፈዝፉ ነው። በፈላ ውሃ መዘፍዘፍ የለበትም። በቀዝቃዛ ውሃ ሶሲውን የሚያርስ ውሃ ብቻ ይሁን፣ አጥልላችሁ አትድፉት ምናምን ብለው ከዛ መጥቼ ቀምሰዋለሁ። ልነግራችሁ አልችልም። ከዛ ምንድነው ማድረግ ቲማቲም የተከተለ አያችሁ አብረን እንበላለን። ቲማቲም አረኩበት። እዛ ቲማቲሙን የተወሰነ አቁላላውና ሶሲውን መጨመር ነው እንግዲህ የሚቀረኝ። እንግዲህ እያበሰሉ ቀረጻ ግን በጣም ነው እንትን ይደክ ወይ እኔ ዩቲዩበር ለሆናችሁ ሰዎች በጣም ነው ማደንቃችሁ በእውነት በጣም እንዴት ከማህበራዊ ህይወት ጊዜ ተርፏችሁ ከስራ መቼም ተጨማሪ ስራ ይኖራችኋል። ዩቲዩብ ብቻ አሰሩ እንዴት ከማህበራዊ ህይወት ራሱ እንትን በጣም ስለሚበዛ ሰዓቱ ቀንሶ ሰዓት እችን እንትን ብታዩ ገላግሌናት በጣም ሽንኩርት መደፍጠጫ እንዴት ሰዓት እንደሚተርፋችሁ በእውነት በጣም ነው የማደንቃችሁ። ባይዘው በጣም እኔ እሰራለሁ ብዬ አስብና የማልሰራበት ትንሽ አሁን ለሽታው ትንሽ ነጭ ሽንኩርት አረግበታለሁ ትንሽ። ከዛ በተረፈ ከቃሪያው ጋር በኋላ ጨምራለሁ። አሁን ለሽታው ሲሰራ ምግብ ሲሸት ደስ አይላችሁ? ልክ ነጭ ሽንኩርት በጣም እንትን የምግብ ሽታን ያሳምራል። ከዛ ምንድነው ይኸውላችሁ የራሰውን ሶሲ እንደዚህ አድርጌ እጨምረዋለሁ። አሁን ለብዙ ሰው ይሆናል። በነገራችሁ ለአይነት ላቀርበው ነው የፈለኩት። ለአይነት ላቀርበው ስለሆነ ነው። አሁን እሳት ጨምርበትም በነገራችን ላይ እንዲሁ ራሱ ሲወደው ውሃ ከነከባለ በስመ አብ እጅሽ ይባረክ በእውነት ራሴን በራሴ እና ወገን እንደዛ ነው። አሁን እሳት ጨምርበታለሁ። ምክንያቱም ምንድነው ይጣፍጣል። እንዴት እንደሚያምር ደግሞ አሳያችኋለሁ። መልኩ ወይ ሽታው በስመ አብ በእውነት ሽታው ልነግራችሁ ሽታው
በስመ አብ እየበሰለ ነው። የእውነት እንዴት እንደሚያምር ጥብስ እያለ ነው። ጥብስ እያለ ነው። መልኩ ራሱ ሲያምር እንትን ነው የሚመስል የሸክላ ጥብስ በእውነት በደንብ እንትን ሲል የሸክላ ጥብስ ይመስላል። የሸክላ ጥብስ ዋው 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 ዋው። ከዛ በጎን ስራ ከምንፈታ ምን እናደርጋለን መሰላችሁ? ነጭ ሽንኩርት ለእንትን አስቀምጣትና ሰላጣ እሰራለሁ። ሰላጣ እንግዲህ ምንም እንትን የለውም። በተለመደው መንገድ ነው የምንሰራው። ሽንኩርት ስላይስ ነገር አድርገን በስመ አብ ሴት መሰሉ አይገርምም። ካያ ሁለት ላስጠጋላችሁ እስኪ ወደ ድምፁ ነው ታያላት መሰለኝ። ታይኝ ቀረጻ እንግዲህ ይሄ ካሜራ ማስቀመጫ ምናምን መግዛት እንግዲህ እንድገዛ ዩቲዩብ ሲከፍለኝ ይገዛል። እኛ ቤት ሽንኩርት ሲበዛ ጨጓራችን ስለሚነካን ቀነስ አድርገን ነው እንትን የምንለው። ሽንኩርት የምጠቀመው ትንሽ ነው እና ይሄኛው እየበሰለ ነው። ሲያምር አጠይቁ በእውነት እናንተን ፈርቼ ነው እንጂ አሁን ስንት የቀምሰው ነበር። ጨረሹ ምናምን እንዳትሉ ብዬ ነው እንጂ ስንቴ እንደምቀምስ ግን አንዴ እስኪ ተመረው ልቅዳኔ this is enough እና ሰላጣዬን በጎን እንትን ያለው እኔ የቲማቲም ወዳጅ ነኝ። በጣም ነው የምወድ። ለጨጓራዬም በጣም ነው የሚስማማኝ። እውነት ለመናገር ቲማቲም ከበላው ሰላም። በቲማቲም ብቻ በልቼ እውላለሁ። ችግር የለብኝም። ቲማቲም በጣም ነው የምወደው። በጣም ነው አይ ላይክ ምንድነው ይሄ የሚባለው? ወይ ሽታው በስመ አብ በእውነት ልነግራችሁ አልችልም። ልነግራችሁ አልችልም እንዴት እንደ ትንሽ ቀነስ አድርገው እውነት አሁን ጨው እዚህ ቤት የጨው ፍቅር በሁለት ይከፈላል። ጨው እኔ እወዳለሁ፣ ጥሩ አይደለም ግን የእኔ ቤተሰቦች ደግሞ አይወዱም። አይመከረም። በርግጥ አይጣፍጠኝም ጨው ካነሰ። እውነት ለመናገር ምግብ አፌ ላይ ነው የሚጨርሰው እና አሁን ጨው ከገባበት ግን መቅመስ አለብኝ። እስካሁን እንደውም ቀረጻ ላይ ባልሆን ስንቴ ቀምሰው ነበር። በስመ አብ አትጠይቁ እንዴት እንደሚደርስ። በቃ
አሁን እዚህ ላይ ምንድን ነው የማደርግበት? ሽንኩርትና ቃሪያ ብቻ። እሺ ወደ ሰላጣዬ ስንመለስ ፍሬ አላወጣም። የቃሪያ ፍሬ አብሮ ሲሆን ደስ ይላል። ከዛ ምንድነው ይሄን ሰላጣዬን እንደዚህ አድርጌ ይታያችኋል። ላይ ላስቀምጥላችሁ መሰላችሁ። ለመናገር አይታይም። ለማንኛውም አሳያችኋለሁ። ሰላጣውን እንደዚህ በዚህ ነው የማቀላቅሰው። ምርጥ አድርጌ ነው ያደረኩት። ሰላጣ ለመሰፋ በደንብ እያንዳንዱ እንደዚህ ተደርጎ አያችሁ። እስኪ እንደዚህ አይሰራም እንደዚህ ነው የሚሰራው ምናምን የሚል ሀሳብ ነገር አስተያየት ስጡ። ምክንያቱም አስተያየት እና ሀሳብ ጥሩ ነው። እናንተ የተለየ እኔ ሞያ እንደየቤቱ አይደል የሚለያየው። ወይ ይሄ ነገር እንዴት እንደሚያምር እንዴት ላሳያችሁ። የእውነት በስመ አብ ልቅመሰው አልቻልኩም። ሽታው ሊገለኝ በቃ በስመ አብ በእውነት እንግዲህ ይሄን ይመስላል። በእውነቱ ምርጥ ምግብ ነው። ቲማቲም መጨመር ነበረት አይመስላችሁ? በቃ በሉ። እኔ መጨመር ይሄ ምንድን ነው ይመስላችኋል? ምናምን አንድ ላይ ከተኩኝ ይኸው እዚህ ላይ በእውነት ምንድነው ጨርሼ ነው እንጂ አደረግበት ነበረ። ሰሊጥ ልጨምርበት ነበር የተፈጨ። ጨርሻለሁ። ይሄ በቃ አለቀ። ዘይት ከዛ ምንድነው ጨው ይቆጡኛል ቤተሰቦች። ሎሚ ልጄ የዛሬው ምግብ ይጣፍጣል ስምትለኝ ጨው ያነሰው ቀን አይገርምም? የዛሬው ምግብ በጣም ነው የሚጣፍጥ ካለች ጨው አንሶታል ማለት ነው። ሎሚ እናቴ ሰላጣ የሚሰራበት አልሆነ።
አሁን ይችን እንደዚህ አድርገን ከዛ ምንድነው መሰላችሁ በእውነት ሳቀርበው አሳያችኋለሁ። እንዴት እራት ሳቀርብ አሳያችኋለሁ እንዴት እንደምን በላው። አሁን እንግዲህ ህዝቡ ይሰበሰባል። ሳቀርብ አሳያችኋለሁ። ግሪሳው ሲሰበሰብ ምግብ አሳያችኋለሁ። ያው አሁን እንግዲህ እንደዛ ነው አሳያችኋለሁ። በጣም ይጣፍጣል። ምርጥ ሰላጣ ሰራው የሆነ ይሄንን ያው ጨረስኩ። በቃ ኦልሬዲ ዳን ብሏል። ይሄ ነጭ ሽንኩርት ነው ቅድም የቀረበ። እንዴት እንደሚጣፍጥ ደግሞ ስንበላ እናሳያቸዋለን። ቃሪያ ጨመርኩበት። በቃ በፒዛ መስሪያው ነው የሰራሁት። ሶሲ ሶያ ምርጥ ነው። አሁንም ለሶስተኛ ጊዜ ልቀምስ ነው። እንግዲህ ይቅርታ አድርጉልኝ እስኪ። በቃ ምርጥ ስላል እንግዲህ የሰራው ሶሲው ይሄው ሶሲ በጣም ነው የሚያምር ካላል ሰላጣ ይሄው ይሄን ይመስላል። አያምርም? እንብላ ጋይስ ሶሲ